እሱም ዛሬ ማሳያችሁ ሁለት ታሪካዊ ቦታ ነው። ተሰዳጁ መድኃኔዓለም ነው የሚባለው። ለምንድን ነው የሚባለው ካላችሁ ሰላም ዩቲዩብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እሱም ዛሬ ማሳያችሁ ሁለት ታሪካዊ ቦታ ነው። ቤተክርስቲያንና ትምህርት ቤት ነው። ለማንኛውም ቪዲዮን አብረን እናያለን። ይመቻችሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ወደ ቪዲዮ። የዛሬው ፀሐይ ደግሞ ይለያል አልኳችሁ። በመጀመሪያ ስለዚህ ቤተክርስቲያን ልንገራችሁ። ይሄ ቤተክርስቲያን ከስሙ እንደምንረዳው ተሰዳጁ መድኃኔዓለም ነው የሚባለው። ተሰዳጁ መድኃኔዓለም ለምን ወጣለት ካላችሁ ኃይለ ሥላሴ በጣሊያን ጊዜ ወደ እንግሊዝ ተሰዶ ነበር። በዛን ጊዜ ታቦቱን ይዘው ወደ እንግሊዝ በመሄድ ከዛ ተመልሶ ነው ያቋቋሙት ማለት ነው። ተመልሶ ሲያቋቋሙት ተሰዳጁ መድኃኔዓለም የሚለውን ስም አገኘ ማለት ነው። ይሄ ገዳም እንደሚባልለት ከሆነ እንደምሰማው ከሆነ ማለት ነው 3 ታቦት አለው ይባላል። በአመት አንድ ጊዜ ነው የሚነክሰው፣ ማዚያ ላይ ነው የሚነክሰው እና ታሪካዊ ገዳም ነው። በጣም ደስ የሚል ሰላም እረፍት የምታገኙበት ከምሬ ነው ሙላችሁ በጣም ደስ የሚል ገዳም ነው። ሌላው ነገር ስለዚህ ተፈሪ መኮንን ትምህርት ቤት የሚባለው ነው ነግራችሁ። ከሱ ጋር ምን ግንኙነት አላቸው ካላችሁኝ አንደኛ በአንድ ሰው ነው የተሰሩት። ትምህርት ቤቱና ቤተክርስቲያኑ በአንድ ሰው ነው የተገነቡት ማለት ነው። በማን ካላችሁ በተፈሪ መኮንን። ያው ትምህርት ቤቱ ኢቲኤምኤስ ተብሎ ለተወሰነ ጊዜ ኢቲኤምኤስ ነበር ተብሎ ነበር የሚጠራው። ከዛ አሁን ስሙን ቀይረውት ወደ ተፈሪ መኮንን ብሎ መልሰውታል፣ ወደ በፊቱ ስሙ ማለት ነው። ይሄ ትምህርት ቤት የተሰራው ሚያዝያ 27 በ1995 ነው የተሰራው። እሱም የተሰራው በተፈሪ መኮንን ነበር የተሰራው ማለት ነው። ይሄ ትምህርት ቤት ከተሰዳጁ መድኃኔዓለም ጋር ምን ያገናኘዋል ካላችሁኝ አንደኛ ሁለቱም ታሪካዊ ናቸው። ሁለተኛ ደግሞ በአንድ ሰው ነው የተሰሩት ማለት ነው። በአንድ ሰው ስላችሁ በተፈሪ መኮንን ነው የተሰሩት ማለት ነው። ስለዛ በጣም ታሪካዊ የሚያረጋቸው ነገር ይሄ ነው ማለት ነው። ስገቡ ግቢው መጀመሪያ ላይ በቃ ግድግዳው ስዕል በስዕል ነው። በጣም የሚያምር አርቶች ነው ያሉት። በጣም ገራሚ ስዕል አለ። በነገራችን ላይ በጣም ደስ የሚሉ ስዕሎች አሁን እነዚህ ለምሳሌ የምታዩቸው በጣም ደስ የሚሉ ስዕሎች ግቢው መግቢያው ኢትዮጵያ ይላል። ግድግዳው ላይ ገራሚ ስዕሎች ነው ያሉት። ገራሚ አርት ነው ማለት ነው። ስገቡ ያያችሁ ስዕሎች መጀመሪያ በር ላይ ስገቡ ያሉት ስዕሎች ናቸው። ይገርመኛል። ምንድነው በሰንሰለት ወገቡ ተጠምጥሟል፣ ፊኛ ይዟል። ምንድነው ትርጉሙ? በቃ ገራሚ የሆነ ሐውልቶች አሉ ማለት ነው። ይሄ ደግሞ አገልግል ከስር አለ፣ አንገቱን ደፍቷል። በዚህኛው በኩል ያለው ደግሞ ባንዲራ ነው መሰለኝ፣ ያው ባንዲራ ይመስላል ነው መሰለኝ ይዟል ማለት ነው። የሚገርማችሁ ነገር እዚህ ግቢ ሐውልቶቹ እንዳለ ታሪክ አላቸው። ሐውልቶቹ ማለት ነው። ሐውልቶቹ እንዳለ ታሪክ አላቸው። እዚህ ጋር ያለው ደግሞ ስለ ቀኝ ግዛት ነው መሰለኝ። በቃ እዚህ ትምህርት ቤት ውስጥ ሐውልቶቹ እያንዳንዱ ትርጉም አላቸው ማለት ነው። ትርጉም ስላችሁ በቃ እያንዳንዱ ትርጉም አላቸው። በቃ በሆነ ነገር ትርጉም አላቸው። በቃ የሆነ ነገር ይገልጻሉ። በቃ አሁን ይሄ ስለ ቀኝ ግዛት ነው መሰለኝ። ያው እንደዛ ይመስላል። የሆነ ክላሽ ምናምን ነገር ተሰክቶበት ሰውየው ላይ ምናምን ነገር እርጉዝ ሴትዮ የገረመኝ ይሄ ነው። ትዝ ይላችኋል ብይ ስንጫወት እሱም በሐውልት መልክ ማለት ነው። እነዛ የምታያቸው እንዳለ ብይ ናቸው። ይሄ ባለ ቆንጮ ይባላል ትላለ። ከምሬ ነው የምላችሁ። ይሄ ትውስታ ያላችሁ ትዝ የሚላችሁ ከሆነ ብይ እንደዚህ ተጫውታችሁ መታቁ። በቃ እዚህ ግቢ ያሉት ሐውልቶች እያንዳንዱ ታሪካዊ ናቸው። በቃ የሆነ መልእክት ያስተላልፋሉ። የሆነ መልእክት ነገር ያስተላልፋሉ። በቃ ደግሞ የታመመ ሰው በአህያ ሲሄድ ያለው ነገር የሚያሳይ ነው። እዛ ጋር ደግሞ የምታዩት ለሀገር ፍቅር ለባንዲራ ሲባል የሚከፈል መስዋዕትነት ይመስላል። እንደዛ ነው የሚመስለኝ። እንደኔ ከሆነ እንደዛ ነው የማስበው። ቮሊቦል ይላል ደግሞ ሚድሊክ አለ። እዛ ጋር ደግሞ ሰርግ ጋብቻ ማለት ነው። እኔ
ስለዚህ ሐውልት የገረመኝ ነገር አንድ ነገር ልንገራችሁ። ጦቷ ላይ ህፃን ነው ያለው ማለት ነው። እዚህ ጦቷ ውስጥ የህፃን ጭንቅላት ነው ያለው። ትርጉሙን አላውቅም እንደዚህ እንዳርኩት። ይሄ ትምህርት ቤት በጣም ብዙ ዲፓርትመንት አለው። በጣም ብዙ ዲፓርትመንት ማለት ነው። በቃም ደረጃ በቃም የትምህርት እቃ አቅርቦት ደረጃ በጣም ብዙ ተምኖበት እንኳን የማያውቁ ማሽኖች አሉ ይባላል። አሁን ለምሳሌ እኔ እዚህ ትምህርት ቤት አውቶ መካኒክ ተማሪ ነኝ ማለት ነው። እዚህ ስማር በጣም ያልነካነው ማሽን በጣም ብዙ አለ። በጣም ብዙ የሚገርማችሁ ነገር የአውሮፕላን ኢንጂን እንኳን ድረስ አለ ማለት ነው። ሁለተኛ ነገር ደግሞ ይሄ ትምህርት ቤት በጣም ብዙ ታዋቂ ሰዎችን አፍርቷል ማለት ነው። ታዋቂ ሰዎችን ስላችሁ አሁን ላይ አገሪቷ ላይ ተጽዕኖ እየፈጠሩ ያሉ በስዕል በተለያየ ነገር ተጽዕኖ እየፈጠሩ ያሉ ታዋቂ ሰዎችን አፍርቷል። ብዙ እድሜያቸው የገፋ ሰዎችን ብትጠይቋቸው ስለ ተፈሪ መኮንን ትምህርት ቤት ታውቃላችሁ ቢባል ታሪካዊ ትምህርት ቤት ስለሆነ ብዙ ሰው ያውቃል፣ እድሜያቸው ገፋ ያለ ሰው ከሆነ ማለት ነው። የዛሬ ቪዲዮ ይሄን ምስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ይመቻችሁ።